ሰላም እንዴት ናችሁ? ክብራትና ክብራን 175 ካሬ G+2 የሆነ ኤል ላይ የሚገኝ በቦሌ ቡሉ ላይ ይዤላችሁ መጥቻለሁ። አዲስ ቤት ነው። ወደ ውስጥ ስንገባ ሁለት መኪና ማቆም ይችላል። G+2 ነው። ሰርቪስም አለው። የራሱ የሆነ ለብቻ የተሰራ ሰርቪስ አለ። እያንዳንዱን አስጎበኛችኋለሁ። እዚህ ጋር የምናገኘው የአዛውንት ደረጃ መውጣት ለማይችል ሰው መኝታ ክፍል ነው። በስተቀኝ በኩል ደግሞ ይህንን የመሰለ ሳሎን እናገኛለን። ቤቱን በፍጥነት አስጎበኛችኋለሁ። ዋጋውንም እነግራችኋለሁ። ሳሎኑን ነው እያየን ያለ ነው። ይሄ ኦፕን ኪችን ነው። ወደ ሰርቪሱ ወደ ጓሮ ስንሄድ ደግሞ ዋና ትራዲሽናል ኪችን እናገኛለን። እንደምታየው ሰርቪሱ ላይ ብቻ የተሰራ ነው። ምንም እንኳን ደረጃው አንድ ቢሆንም እዚህ ጋር ደግሞ የሰራተኛ መኝታ ክፍል አለ። የሰራተኛ ባኞ ቤት እዚህ ጋር አለ። ይህን ይመስላል ግራውንድ ፍሎር ላይ ያሉ ክፍሎች። ወደ አንደኛ ፎቅ ላይ ሄደን ደግሞ ተጨማሪ ክፍሎች እናያለን። አንደኛ ፎቅ ላይ መጀመሪያ የምናገኘው ይሄ ማስተር ቤድሩም ነው። ቤቱ እያንዳንዱ ነገር በቆንጆ ፊኒሽንግ ማቴሪያል ነው የተሰራው። በረንዳ የራሱ አለው። ከፊቱ ግሪነሪ ያለው ማስተር ቤድሩሙ። እዚህ ጋር ደግሞ መልበሻ ክፍል አለ የማስተር ቤድሩሙ። ይሄ ደግሞ ባዝሩሙ ነው። ባኞ ቤቱ ነው። የራሱ የሆነ ጃኩዚ እና የራሱ የሆነ ሻወር፣ ሽንት ቤት፣ እጅ መታጠቢያ ያለው የራሱ የሆነ ባዝሩሙ ማለት ነው። ማስተር ባዝሩሙ። ከሱ ስንወጣ ደግሞ እዚህ ጋር የልጆች መኝታ ክፍል አለ። የራሱ የሆነ ቁም ሳጥን አለው። እዚህ ጋርም ሌላ የልጆች መኝታ ክፍል አለ። የራሱ የሆነ ቁም ሳጥን ያለው ኮመን የሆነ ባዝሩም ደግሞ ለልጆች መኝታ ክፍል እዚህ ጋር አለ። ወደ ሰርቪሱ ስንሄድ ደግሞ ተጨማሪ ክፍሎች እናገኛለን። እዚህ ጋር እንደ ሎቢ አነስተኛ ስፍራ አለች። ይሄ የምታዩት መኝታ ክፍል ነው። የልጆች መኝታ ክፍል ነው። የራሱ ቁም ሳጥን አለው። ይሄም የልጆቹ መኝታ የራሱ የሆነ ባኞ ቤት ነው። ያሁን ያየ ነው። አንደኛ ፎቅ ላይ ያሉ ክፍሎችን አየን። ወደ ሁለተኛ ፎቅ ላይ እንሄዳለን። ሁለተኛ ፎቅ ላይ ደግሞ ቴራስን ጨምሮ ሁለተኛ ሳሎን አለ። ይሄ የምታዩት ሁለተኛ ሳሎን ነው። ተጨማሪ ሳሎን ነው። እዚህ ጋር ደግሞ መኝታ ክፍል ነው። የልጆች መኝታ ክፍል ነው። ወደ ሰርቪሱ ስንሄድም ሌላ መኝታ ክፍል እናገኛለን። ይሄ የምታዩት የራሱ ቁም ሳጥን ያለው መኝታ ክፍል ነው። ሰፊ የሆነ ባዝሩም ባኞ ቤት አለ። ተጨማሪ ጃኩዚ መግጠም ይቻላል። እዚህ ጋር ይህ መኝታ ክፍል ወይም ደግሞ እንደ ጂም ማድረግ ይቻላል። ለምትፈልጉት ፐርፐዝ ማዋል ይቻላል። እዚህ ጋር አነስተኛ ቴራስ አለ። 175 ካሬ G+2 በቦሌ ቡልቡላ ዋጋው 49 ሚሊዮን ብር ነው። ገዢው ናችሁ፣ ደውሉልን። ቻው